ፊልሙ ሲጀምር ያንግ የተባለ ልጅ ሱፐርማርኬት ውስጥ እቃ ገዝቶ ገንዘብ ሊከፍል ሲል አይኑ ፈጦ ይቀራል። ያያት ልጁ ነበረች። በንዴትም ይጠይቃት ጀመር። ለምንድነው በዚህ ሰዓት ትምህርት ቤት ያልሆንሽው? ልጅቷም እየሳቀች ማን እንደሆነ እየጠየቀችው አባቷ እንደሆነ በንዴት ይነግራታል። ልጅቷም እብድ እንደሆነ ትነግረዋለች። እሱም በንዴት እንዴት እንደዚህ አይነት ንግግር ትናገርኛለሽ ብሎ ይጮህባታል። እጇንም ይዞ ወደ ቤት መሄድ አለብን እያለ ሲጎትታት ልጅቷም እጁን ለማላቀቅ ትታገል ጀመረ። እጇን ይለቃታል። ቶሎ ወደ ቤት እንድትመጪ ብሏት ይሄዳል። መውጫ በር ላይም ሲደርስ እራሱን በመስታወቱ ሲመለከት ማመን ያቅተውና ይጮሃል። ልጅቷም አለቃዋም የሱፐር ማርኬቱን በር እየተቻኮሉ ይቆልፉት ጀመረ። ወደ ጓደኛውን ቤት ይሄድና ጓደኛው ሌባ የገባ መስሎት ይመታውና እራሱን እንዲስት ያደርገዋል። ፎቶአቸውንም አንስቶ ሲመለከት ጓደኛው ነበረ የሚመስለው። ያንግም ራሱን ከሳተበት ተነስቶ ያስረዳው ጀመረ። ራሱን ወደ 18 ዓመት ተመልሶ እንዳገኘው ጓደኛውም ምን ለማድረግ እንዳሰበ ይጠይቀዋል። እሱም ወደ ትምህርት ቤት መመለስ እንደሚፈልግ ይነግረውና ወደ ትምህርት ቤትም ይገባል። በአጋጣሚም ልጁ ክፍል ውስጥ ይደርሰዋል። ልጁም ያንግን ስታየው ሱፐር ማርኬት ውስጥ የተፈጠረው ትዝ ይላትና ተነስታ ትጮኻለች። በትምህርት ሰዓትም የሰውየው ስልክ ይጮሃ ነበር የደወለችለት። ሊያወራትም ስልኩን ይዞ ሲወጣ አስተማሪው ያስቆሙታል። ሽንት ቤት እንደሚሄድ አስመስሎ ይወጣና ያናግራታል። ሚስትየውም ለሁለተኛ ጊዜ ፍርድ ቤት የማትገኝ ከሆነ የልጆቹን መብት እንደምትወስድ ታስጠነቅቀዋለች። ልጆቹንም ችላ እያላቸው እንደሆነ ጭምር በበሩ መስታወት ተጠግቶ ልጁን እያያት ቅርባቸው እንደሆነ ችላ እንዳላላቸው ይነግራታል። ሽንት ቤት ውስጥም እራሱ ላይ ቆልፎ የተቀመጠ ሰው እንዳለ ድምጽ ይሰማል። ጠጋም ሲል ልጁ ነበረ። ያስከፋ ብሎም ሲጠይቀው ዝም ብሎት ይሄዳል። ያንግም ይከተለዋል። መንገድ ላይም ልጁ አስቁማው የመጨረሻ በረንዳ ላይ ተወስደውና ከአጠገቧ እንዲርቅ ታስፈራራው ጀመረ። እሱም በተራው ይቆጣት ጀመረ። እሷም እንደ አባቴ መምሰል አቁም ያለበለዚያ ብላ በእጇ ምልክት አሳይታው ትሄዳለች። ሰውየውም ታዛዥ የነበረችው ልጁ እንደዚህ ሆና ሲያያት ደንግጦና ፈዞ ይቀራል። ልጁም ጋር ይሄድና ማን እያስቸገረው እንዳለ እየጠየቀው የሚያስቸግሩት ልጆች ይመጡና መሳደብና ማሾፍ ይጀምራሉ። በኳስም ጭንቅላቱን ይመቱታል። አባቱን በንዴት ተነስቶ ልጆቹን ያስቆማቸውና ኳሱንም ተቀብሎ ያስፈራራቸው ጀመር። በዚህ መሃል አስተማሪው ያስቆማቸዋል። ያንግም ተናዶ ለማጨስ ወደ ማጨሻ ቦታ ሲሄድ ልጁ እያጨሰች ያገኛታል። በጣም ተናዶ እንዴት በዚህ እድሜሽ ታጨሻለች ሲላት እንደማያገባው ነግራው እየሮጠች ትሄዳለች። አስተማሪውም ከኋላው መጥቶ ጭንቅላቱን ይመታዋል። ዞርም ሲል አብሮት የተማረው የትምህርት ቤት ጓደኛው ነበረ። ሁለቱም ደንግጠው ይተያዩ ጀመር። የማውቅ መስሎኝ ነው ብሎት ሌላ ማን እያጨሰ እንደሆነ ይጠይቀዋል። ሁለቱም አስተማሪ ጋር ይቀርባሉ። አስተማሪውም ልጅቷን ይቀጣት ጀመር። ልጁም ስትደበደብ አላስችልህ ይለውና የአስተማሪውን እጅ ይዛል። ብትመክራት ጥሩ ነው ሲለው ይስማማል። ጸሐፊዋንም ለወላጆቿ እንድትደውል ይነግራታል። እናቷም ትመጣለች። እንዳታቆም ፊቱን ያዞራል። አስተማሪውም ሲጋራውን ከየት እንዳገኘችው ልጅቷን ትጠይቃታለች። ልጅቷም ከእናቷ እንደሰረቀቻት ስትነግራት ያንግ በሰማው ነገር ተናዶ ብድግ ብሎ መጮህ ይጀምራል። በዛ ሰዓት ሚስትየው ስታየው ደንግጣ ከተቀመጠችበት ተነስታ ወደ እሱ ተጠግታ ታፈጥበታለች። ፊቱንም በእጇ ትደበድበው ጀመረ። አስተማሪዋም ደንግጣ ታስቆማታለች። ሚስትየውም ለልጇ ይህ ሰውዬ አባትሽን በልጅነቱን ይመስላል ትላታለች። ተመልሳም ፊቱን ትይዘዋለች። ጓደኛውም ጣልቃ በመግባት ያንግ ልጁ እንደሆነ ይነግራታል። ሚስትየው ግን በጣም ግራ በመጋባት እንዴት ያንተ ልጅ የቀድሞ ባለቤት ሊመስል ቻለ ብላ ትጠይቀዋለች። ምንም መልስ ሳይሰጠዋት እየተቻኮሉ ይሄዳሉ። በቀጣይ ቀን ጠዋት ልጁን የሚያስቸግሩት ልጆች ሲገፈትሩት ያያል። ልጁም ከዚህ በኋላ ካስቸገሩ መልሰ ማጥቃት አለብህ ብሎ ይመክረዋል። ያንግም ቀጥታ ወደ ልጆቹ ሄዶ ለግጥሚያ ይጠራቸዋል። ወሬውንም ትምህርት ቤት ሙሉ ይሰራጫል። ልጁም ተሰማና ወደ ሜዳ ትሄዳለች። ሁለቱም ቅርጫት ኳስ እንዲጫወቱ ይስማማሉ። ጨዋታውንም ይጀምራሉ። አባትና ልጅም በሰፊ ውጤት ያሸንፋሉ። በቀጣይ ቀንም ልጁ ስለ ልጁ መጥፎ ነገር ማውራታቸውን አላቁሙም። ልጁም በመናደድ በቦክስ ይመታዋል። አባቱን በመገረም ይመለከተው ጀመር። በሌላ በኩል ጁዲንን ኢንተርቪው እያደረገች እናያታለን። ኢንተርቪው ላይም አንዱ ተጫዋች ውሃ ተሳስቶ እሷ ላይ ይደፋባታል።
እሷም ሳትደናገጥ እየሳቀች በሙቀት ሰዓት ቀዝቃዛ ውሃ ጥሩ ነው በማለት ኢንተርቪውን ትጨርሳለች። በስፖርት ክፍለ ጊዜም ልጁ ራሷን ስታ ትወድቃለች። እሱም ደንግጦ እየሮጠ መጥቶ ጀርባው ላይ አዝሏት ወደ ሆስፒታል ይወስዳታል። በተመሳሳይም ለእናቷ ተደውሎላት ወደ ሆስፒታል ትሄዳለች። ሐኪሙም ደህና እንደሆነችና የተጋነነ ነገር እንደሌለ ይነግራቸዋል። ከአጠገቧም ተቀምጦ ግንባሯን እያሻሸ እያለ በድንገት ትነቃና እጁን ትገፈትረዋለች። ምን እያረክ ነው እያለች ከተኛችበት ቀና እያለች እሱም ራሷን እንደሳተችና ሆስፒታል እንዳመጣት ይነግራታል። እናቷም ልጁ እንዳመጣት ስትሰማ ተደስታ ልጅህን በደንብ ነው ያሳደግከው ብላ ታመሰግነዋለች። በቀጣይ ቀንም የሰውየው ሚስት ትደውልና የፍርድ ቤት ቀጠሮ እንደደረሰ ስትነግረው ለራስ ጉዳይ ከሀገር መውጣቱን ይነግራታል። ፍርድ ቤት ውስጥም ሚስትየው ያንግን ስትጠብቀው ይቀራል። ዳኛውም ውሳኔ ሊወስዱ ሲሉ የቀድሞ ባለቤቷ የ18 ዓመት ልጅ ስጋ እንደተላበሰ ይመጣል። ስታየውም ፈዛ ትቀራለች። ቀስም ብሎ ወረቀት ከኪሱ ውስጥ አውጥቶ ያነብላታል። እውነተኛ ማንነቱንም እየተንቀጠቀጠ ይነግራታል። እሷም ደንግጣ ፈዛ ትቀራለች። ፊልሙም ይጠናቀቃል።